ሰላም የተከበራችሁ ተከታታዮቼ፣ ዛሬና በሆነ አጋጣሚ እና ከቻልኩት ያው እንደምታወቀው በእኛ ሀገር ላይ ዘንድሮ ምርጫ ይደረጋል እና በሚደረገው ምርጫ ላይ ኢትዮጵያ ክቡር ጠቅላይ ሚኒስትር ዶክተር አብይ የማያሸንፉ ከሆነ እግዚአብሔር እኔ በጣም ነው የምናደደኝ፣ በጣም ነው የምደብረኝ ማለት ነው። ምክንያቱም ዶክተር አብይ አህመድ ወደ ስልጣን ከመጡ ወዲህ ያልቀየሩት ነገር ለኢትዮጵያ ሕዝብ፣ ለኢትዮጵያ ሰላም፣ ለኢትዮጵያ እድገት ያላረገውት ጥራት የለም። የምር እኔ እስካየው ድረስ ማለት ነው። የምር ሁላችንም ዶክተር አብይን መምረጥ አለብን። የምር እኔ ባለ ሀብት ወይም የሆነ ሀብት ብኖረኝ ኢትዮጵያ ሕዝብ በሙሉ እንዲመርጥ እሱን ዶክተር አብይ አህመድን እንዲመርጥ በጣም ነው ማበረታታው። የምር አስብ እስቲ፣ በዛ በኩል ያስቸግራል፣ በድንበር በኩል ያስቸግራል፣ ግብፅ ያስቸግራል እና ትራምፕ መጥቶ ደግሞ ከኛ ተበድራችኋል ይላል። እሱ ይሄን ሁሉ ተቋቁሞ ኢትዮጵያ እንድታደግ፣ ኢትዮጵያ እንድትሰፋ በቃ የእሱ ህልሙ ምንድን ነው? ሀገራችን ኢትዮጵያ አድጋና በአፍሪካም ሆነ በዓለም ላይ ታዋቂ መሆኑ የእሱ ሀሳቡ ማለት ነው። የዶክተር አብይ ሀሳብ ማለት ነው። የምር እና እሱን መደገፍ አለብን። ዘንድሮ በምርጫ ላይ ዶክተር አብይ ማሸነፍ አለበት። እሱን መምረጥ አለብን። እስቲ አስብ፣ ቀጣይ ዓመት እስከ ለ5 ዓመት ምመራ ከሆነ ማለት ነው ምገርም ድንቅ ነገር ነው እና ሌላችሁ ያሰብኩት ነገር ቢኖር ከዶክተር አብይ ሁላችን ያው እኔ ውጭ ሀገር ነው የምኖረው፣ ኢትዮጵያ ቢሆን ምከፍሎን ዋጋ ከፍዬ በእኔ በኩል 10 ሰው 20 ሰው እንዲመርጥ ነው ማለት ነው። በእኔ በኩል ማለት ነው። ቤተሰቦችና ዘመዶች ሙሉ በሙሉ እነሱ ይመርጣሉ። ግን እኔ እንዲመርጡ ሌሎች ከኔም በምታውቀው 10 እና 20 እስከ 30 ደርሱላ ሊያበረታታች ይመርጥ እና ሁላችንም ዶክተር አብይን መምረጥ አለብን ብዬ ነው የምር እስቲ አስብ፣ አዲስ አበባ እኔ ኢትዮጵያ ባለው ጊዜ እግዚአብሔርን በመንገድ በዚህና በዚህ በኩል ያለው የጎዳና የቱቦ የውሃ ማምለጫው ማለት ነው እንተ አፍንጫህን ይዞ ነው የምታልፈው። አሁን ግን በቪዲዮም እና በአንዳንድ ሰዎች ሲያሳዩ ሳየው ወይኔ በፈጣሪ ያለ እንዴ እኔ ያለሁበት ሀገር ራሱ እንደዚህ አላማረችም። የምሬን ነው የምላችሁ እና ለማለት ያሰብኩት ነገር ነው። እስቲ የዚህ ሰውየው እስቲ የቀየራችሁ ነገር አንተ አሁን ሌላ ፖለቲካ ውስጥ መውሰድ ሳይሆን የእሱ ህልሙን ነው ማሰብ። እስቲ ህልሙ እሱ ኢትዮጵያ ለነገ ለልጆቹ ምን ያህል ሆና እንድትቀረጽ በህልሙ በአእምሮ ላይ አሳልፈው ማሰብ። እሱ ቀርጾ እየተራመደ እንደሆነ ማለት ነው። ይብር እና እግዚአብሔር ሁላችንም ግንቦት ላይ በሚደረገው ምርጫ ላይ የኢትዮጵያ ህዝብ ከ198% ዶክተር አብይን መምረጥ አለበት እና ፋኖ እነ ህወሓት ነን ምናምን ሙሉት እሱ እኮ አይሰማችሁም። በዚህ እንጫጫሉ። እሱ ስራና ስራ ብቻ ነው። እንደዚህ ሆነ ነው የምታሸንፈው። የትኛውን ነገር ህልም ያለ ሰው በዚህና በዚህ ምንጫጫውን ሰው አይሰማም። አንተ ትንጫጫለህ፣ እዛም በዚህም እንትን ትላለህ፣ እሱ ግን አይሰማም። እሱ ህልሙን ነው የሚከተለው። እሱ አይምሮ ላይ የቀረጸው ነገር አለ እና እያንዳንድሽ ዘንድሮ ዶክተር አብይ አህመድ መምረጥ አለበት። እሱ ምመራ ከሆነ ዶክተር አብይ የሚመራ ከሆነ ማለት ነው እኔ እግዚአብሔር በጣም ነው ደስተኛ የሚሆነው ከልክል በላይ ማለት ነው እና ሁላችንም ዶክተር አብይን መምረጥ አለበት። ዶክተር አብይ ማሸነፍ አለበት። ያ እነ ፋኖ እነ ምናምን እነ ምንድነው የትምህርት የጠቅላይ የትምህርት ሚኒስቴር የሚመራው ፓርቲ እነማን እሱን ተዋቸው። የራሳቸውን ሀሳብ ነው የሚያስቀድሙት። የራሳቸው ነገር ነው እንትን ለማድረግ ነው ሞክረው። አስብ፣ ደርግ መመራበት ሰዓት ኢትዮጵያ እንደየት እንደነበረች ምን አይነት ሀገር እንደነበረች ነው ያውቃለሁ። ዶክተር አብይ ሲመጣ ነው ያውቃለሁ። አስበዋል።
ከዛሬ 5 እና ከዛሬ 6 ዓመት በኋላ ሀገራችን ምን አይነት ሀገር እንደምትሆን አስበዋል? የምር እኔ በቃ ህልሜን የማየው የምር አሁን እንደዚህ የሆነች ሀገር 5 እና 6 ዓመት ቢጠብቅ ምን አይነት ሀገር እንደሚያደርጋት አስባል። አዲስ አበባውን ከዛሬ 4 እና 5 ዓመት በኋላ እኔ አዲስ አበባ ነበርኩበት ሰዓት ማለት ነው የምሬን ነው የምላችሁ አንድ መዳረሻ አልነበረም፣ የምትዝናናበት ቦታ አልነበረም። እግዚአብሔር ምንድነው አንበሳ ምናምን እንትን 4 ኪሎ አሁን አንበሳ ነው ምናምን የሚባለው ብቻ ነው የማውቀው። አሁን ግን ከ7 እና 8 በላይ የምትዝናናበት ቦታ አለ። አንድ ቦታ አልነበረ ቦታ የምትዝናናበት ቦታ አልነበረም። አሁን ግን ከ7 እና 8 በላይ በአንድ ቀን መድረስ አትችልም እንዳለ ቪዲዮ ሲያሳዩ እና እንደዛ ነው የምላችሁ። ከ10 እና እስከ 10 እየደረሰ ነው ማለት ነው። አሁን ይሄ ቪዲዮ የሚቀርጽበት ሰዓት የአፍሪካ ተጽዕኖ ፈጣሪዎች እነ ቴንጌ እነማን እነ አዶናይም ጭምር አዲስ አበባ ውስጥ ነው ያሉት። በፊት እኮ ኢትዮጵያ የት እንዳለች የማያውቁ ሰው እኮ ነው። ምን የት አፍሪካ ነው ሌላ ሀገር ነው ኢትዮጵያ የት ናት? ኢትዮጵያ ስትል ለሌላ ሀገር ሰዎች ስጠይቃቸው አያውቁም ጭራሽ። አሁን ግን ኢትዮጵያን እየጎበኙት ነው እንደ ዱባይ ማለት ነው። የዱባይን ፈለግ ነው ማለት ነው ቀጥሎ አብይ አህመድ። ዱባይ ዛሬ ምን አይነት ነገር እንደሆነች ሁላችንም እናውቃለን። ስለዚህ የሱ የዶክተር አብይ አህመድ አእምሮና ህልሙ ምን አይነት እንደሆነ መገመት ይችላል። በዛ ማወቅ ይችላል። እዛ ብቻ ማወቅ ይችላል። እንደዛ ነውና ሁላችንም ዶክተር አብይ አህመድን መምረጥ አለብን። ለኛ ልጆች፣ ለኛ እድገት፣ ለኛ ሀገር ስማችን ሀገራችን በዓለም ላይ ደምቃ እንድታይና እንድትሰፍታ እንድታይ ከፈለገ ዶክተር አብይን ነው መምረጥ እና ማስተላለፍ የሚፈልገው ነገር ቢኖር ዶክተር አብይ አህመድን መምረጥ አለብን እላለሁ። እና ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ሼር ለምትወዱ ሰዎች ማድረግ እንዳይረሳ። ሰላማችሁ ይብዛልኝ። ሰላም